እስኪ አስቡት በአንድ ከተማ ውስጥ እጅግ የሚያምር እጅግ ሀብታም ሁሉም ወጣት ሊሆነው የሚመኘው አንድ ሰው አለ። የሚለብሰው ልብስ ከየመንና ከፋርስ በልዩ ትዕዛዝ የሚመጣ የሚቀባው ሽቶ የሙስዓብ ሽቶ እየተባለ የሚታወቅ እሱ ባለፈበት መንገድ ሁሉ ለሰዓታት መዓዛው የሚቆይ ነው። ይህ ወጣት ሙስዓብ ኢብኑ ኡመይር ይባላል። ነገር ግን ከዓመታት በኋላ ይህ ሰው ሲሞት አካሉ ሙሉ በሙሉ የሚሸፍንበት ጨርቅ እንኳን አልነበረውም። የሰው ልጅ ታሪክ ካያቸው እጅግ አስገራሚ የህይወት ለውጦች አንዱን ዛሬ እናያለን። ለምን እንዲህ ሆነ? ምንስ አገኘ? ዛሬ የጀግናው ሙስዓብን ታሪክ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ሙስዓብ በመካ ውስጥ ሀብታም ከሚባሉ ቤተሰቦች ነው የተወለደው። እናቱ ሁናስ ቢንት ማሊክ እጅግ ሀብታምና ልጇን የምታቀማጥል ነበረች። ሙስዓብ ሌሊት ላይ የሚለብሰውና ቀን ላይ የሚለብሰው ልብስ ይለያያል። ጫማው በልዩ ጥበብ የተሰፋ ነበር። ነገር ግን በመካ አካባቢ አንድ አዲስ ድምፅ ተሰማ። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ድምፅ። ሙስዓብ ስለ አዲሱ ሃይማኖት ሰማ። ልቡ ረፍት አጣች። አንድ ቀን በድብቅ ወደ ዳሩል አርቀም አመራ። እዚያም ነቢዩ ሰለላሁ ዐለይሂ ወሰለም ቁርአን ሲቀሩ ሰማ። ያ ውብ ድምፅ መለኮታዊ ቃል የሙስዓብን ልብ ሰረቀ። ወዲያውኑ እጁን ዘርግቶ አሽሀዱ አላ ኢላሃ ኢላላህ በማለት ሰለም። ነገር ግን ይህ ውሳኔ ህይወቱን ሙሉ በሙሉ እንደሚቀይረው ያውቅ ነበር። ሙስዓብ መስለሙን በሚስጥር ያዘ። ነገር ግን ዑስማን ኢብኑ ጠልሃ የሚባል ሰው ሙስዓብ ሲሰግድ አየውና ለእናቱ ነገራት። እናቱ ሁናስ ስትሰማ ዓለሟ ተናወጠ። ልጇን ከዚህ ሃይማኖት ካልወጣህ እገድልሃለሁ አለች። ሙስዓብ ግን በጽናት ቆመ። እናቱ የመጨረሻ ውሳኔዋን ወሰነች። ሀብቱን ሁሉ ቀማች። ውድ ልብሶቹን አወለቀችበት። አንድ ጨለማ ቤት ውስጥ ዘጋችበት። ያ በቅምጥል ያደገው የሐር ልብስ የለመደው ሰውነቱ በግርፋትና በራብ መታገስ ጀመረ። ቆዳው እንደ እባብ ቆዳ መላጥ ጀመረ። እናቱ አንተ ሃይማኖትን ካልቀየርክ ምግብ አልበላም ብላ በረሃብ ልታስፈራራው ሞከረች። ሙስዓብ ግን በለስላሳ አንደበቱ እንዲህ አላት፣ እናቴ ሆይ 100 ነፍስ ኖሮሽ አንዱ በአንዱ ቢወጣ እንኳን እኔ ዲኔን አልተውም አላት። ይህንን ስትሰማ እናቱ ተስፋ ቆርጣ ከቤት አባረረች። ጊዜያት አለፉ። የመዲና ሰዎች አንሷሮች ወደ መካ መጥተው መልእክተኛውን ሰለላሁ ዐለይሂ ወሰለም ረዳት እንሆናለን አሉ። ነቢዩም ሰለላሁ ዐለይሂ ወሰለም አንድ ሰው መረጡ፣ እስልምናን እንዲያስተምር ሰዎችን እንዲያለዝብ። ምርጫቸው ሙስዓብ ኢብኑ ኡመይር ነው። ሙስዓብ መዲና ሲገባ ምንም አይነት ጦር አልያዘም ነበር። የያዘው ቁርአንና ለስላሳ አንደበት ብቻ ነበር። አንድ ታዋቂ ታሪክ አለ። የመዲና መሪ የነበረው ሰዓድ ኢብኑ ሙዓዝ በቁጣ ሙስዓብን ሊገድለው መጣ። ሙስዓብ ግን ትንሽ ተቀመጥና የምለውን ስማ፣ ከወደድከው ትቀበላለህ፣ ካልወደድከው እሄዳለሁ አለ። ሙስዓብ ቁርአን ሲቀራ ሰዓድ ኢብኑ ሙዓዝ ልቡ ቀለጠ። በዛ ቀን ሰለመ። በእርሱ ሰበብም የመዲና ህዝብ በሙሉ ወደ እስልምና ገባ። መዲናን ለነቢዩ ሰለላሁ ዐለይሂ ወሰለም ሂጅራ ዝግጁ ያደረገው ይህ ወጣት ሙስዓብ ነበር። የኡሁድ ጦርነት ደረሰ። ሙስዓብ የሙስሊሞችን ባንዲራ እንዲይዝ ተሰጠው። ጦርነቱ በረታ። ጠላቶች ሙስዓብን ነቢዩ ሰለላሁ ዐለይሂ ወሰለም መስለዋቸው በከፍተኛ ሁኔታ አጠቁት። በድንገት አንዱ ጠላት መጥቶ የሙስዓብን ቀኝ እጅ ቆረጠው። ሙስዓብ ባንዲራው እንዳይወድቅ በግራው ያዘው። ግራውንም ሲቆርጡት በሁለት ክንዶቹ አቀፈው። ወማ ሙሐመደን ኢላ ረሱል፣ ሙሐመድ ከመልእክተኛው በስተቀር ሌላ አይደለም እያለ ይጮህ ነበር። በመጨረሻም በጦር ተወግቶ ወደቀ። ጦርነቱ ሲያልቅ ነቢዩ ሰለላሁ ዐለይሂ ወሰለም አስከሬኖችን መጎብኘት ጀመሩ። ሙስዓብ ጋር ሲደርሱ ቆሙና አለቀሱ። ያ በመካ የቅንጦት ህይወት የነበረው ወጣት ዛሬ የሚከፈንበት ጨርቅ ስላጠረው ጭንቅላቱ ሲሸፈን እግሩ ይወጣ ነበር። ነቢዩም ሰለላሁ ዐለይሂ ወሰለም ጭንቅላቱን ሸፍኑትና እግሩ ላይ ሳር አድርጉበት አሉ። የሙስዓብ ታሪክ የሚያስተምረን እውነተኛ ሀብት በባንክ ያለው ሳይሆን በልብ ውስጥ ያለው እምነት መሆኑን። ሙስዓብ ዱንያን ሰጥቶ ጀነትን ገዛ። እናንተ ከዚህ ታሪክ ምን ተማራችሁ? አስተያየታችሁን ኮሜንት ላይ አስቀምጡ። ቪዲዮውን ከወደዳችሁ ላይክ በማድረግ ለሌሎች ሼር በማድረግ አግዙ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የጀግኖችን ታሪክ አብረን እንመርምር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።